ትሬድ ማድረግ ኮንሰፕቱ በጣም ቀላል የሆነ ነገር ነው። ዋጋ ወረድ ሲል እንገዛለን፣ ከዛ ዋጋው ሲጨምር ደግሞ እንሸጣለን። በዛ መሃል ያለውን ልዩነት እናተርፋለን ማለት ነው። ታዲያ በትሬዲንግ ጊዜ በጣም ትልቁ ቁልፍ ነገር አሁን ያለው ዋጋ እየጨመረ ነው የሚሄደው ወይንስ እየቀነሰ ነው የሚሄደው የሚለው መረዳት ነው። ዋጋው እየጨመረ ነው የሚሄደው ብለን ካመንን አሁን እንገዛና ዋጋው ከጨመረ በኋላ ሽጠን ልዩነቱን እናተርፋለን። በተቃራኒው ደግሞ ዋጋው የሚቀንስ ከሆነ መግዛታችንን እንተዋለን ማለት ነው። እየጨመረ ነው ወይንስ እየቀነሰ ነው የሚሄደው የሚለውን ቁልፍ ነገር ለመረዳት ማድረግ ያለብን ብቸኛው ነገር እቃውን እንዲሁም ማርኬቱን ማጥናት ወይንም አናላይዝ ማድረግ ነው። ማርኬቱን አናላይዝ ለማድረግ ደግሞ ሁለት ወሳኝ ሜተዶች አሉ። ቴክኒካል አናላይሲስ ኤንድ ፈንዳሜንታል አናላይሲስ። ቴክኒካል አናላይሲስ ማለት ከዚህ በፊት የነበረው የፕራይሱ ሙቭመንት ምን ይመስላል የሚለው የሙቭመንት ሂስትሪውን በማጥናት ወደፊት ሊሆን የሚችለው መተንበይ ማለት ነው። ለምሳሌ አንድ ዕቃ አሁን $50 ከሆነ ከዛ $60-70 ይደርስና $100 ከደረሰ በኋላ ተመልሶ የሚቀንስ ከሆነ እንደገና ከ50 ይነሳል 100 ሲደርስ ተመልሶ ይቀንሳል የሚል ከሆነ ትሬንዱ ይሄንን አይተን የሆነ ሰዓት ላይ የዚህ ዋጋ 100 ሲደርስ አይ ይሄ ነገር በቃ ሊቀንስ ነው ብለን እንደዚህ አይነት ግንዛቤ ወይንም የዋጋ ትንበያ ሲኖረን ይሄንን የሰራነው በቴክኒካል አናላይሲስ ነው ማለት ነው። ሁለተኛውና በጣም ወሳኙ ነገር ደግሞ ፋንዳሜንታል አናላይሲስ ነው። ዛሬ ፋንዳሜንታል አናላይሲስ ምን ይመስላል የሚለው በተለይ የአሜሪካ ዶላር ላይ ተጽዕኖ የሚያደርገው የፌድ ሬት እንዴት ነው የሚሰራው የሚለውን ከመጀመሪያ እስከ መጨረሻ በዲቴል የምናይ ይሆናል። አብራችሁኝ ነው። ለመግቢያ ያህል እንዲሆነን ፋንዳሜንታል አናላይሲስን በሶስት ከፍለን እናየው እንችላለን። የመጀመሪያው ኳሊቴቲቭ ፋንዳሜንታል አናላይሲስ የሚባለው ሲሆን ይሄ የሚያገለግለው የካምፓኒ ሼሮች እየጨመሩ ነው እየቀነሱ የሚለውን ለመስራት የምንጠቀምበት የኳሊቴቲቭ ፋንዳሜንታል አናላይሲስ ሲባል ይሄ የሚያደርገው ምንድነው የአንድ ካምፓኒ የማኔጅመንቱ ኳሊቲ ምን ይመስላል፣ የብራንዱ ስትሬንግዝ ምን ያህል ነው፣ እንደዚሁም በዚህ አናላይሲስ ጊዜ የካምፓኒ መሪዎች ሲኢኦዎቹ ያላቸው ኳሊቲ ምን ይመስላል የሚለው ሲኢኦዎቹን ሰዎቹንም ጭምር የምናጠናበት የአናላይሲስ መንገድ ነው። እንደሚታወቀው የአንድ ካምፓኒ ሼር ዋጋ የሚጨምረውም ሆነ የሚቀንሰው ያ ካምፓኒ ትልቅ እየሆነ እያተረፈ ይሄዳል ወይንስ እየከሰረ ይሄዳል የሚለውን ከግምት አስገብቶ ነው። ካምፓኒው አትራፊ ትልቅ እየሆነ የሚሄድ ከሆነ ሼሩም አብሮ ዋጋው እየጨመረ ይሄዳል ማለት ነው። ለምሳሌ የቴስላ ካምፓኒ ሲኢኦ የሆነው ኤለን መስክ ሪዛይን ቢያደርግ ወይንም የሲኢኦ ቦታውን ሊተው ቢሆን ኦብቪየስሊ የቴስላ ማርኬት ሼር ዋጋው በጣም ይቀንሳል። ኤለን መስክ ሪዛይን ወይንም ስልጣኑን የሚለቅ ከሆነ ግን ቀጣይ የሚመጣው ሰው ስለማይታወቅ ሞስት ፕሮባብሊ ደግሞ ከኤለን መስክ ያነሰ ፐርፎርማንስ ሊያሳይ ይችላል ተብሎ ስለሚታሰብ ይሄ ደግሞ ተያይዞ የካምፓኒውን ትርፍ ሊያወርደው ይችላል ተብሎ ስለሚታሰብ እንዲሁ የቴስላ ካምፓኒ ሼር ሊቀንስ ይችላል። እንደዚህ አይነት ነገሮችን የማኔጅመንቶች ኳሊቲን እንደዚሁም ብራንዱን አይነት ነገር አይተን የካምፓኒ ሼር ዋጋው ሊጨምር ይችላል ወይንም ሊቀንስ ይችላል የሚል ፕሪዲክሽን ስንሰራ ይሄኛው የኳሊቴቲቭ ፋንዳሜንታል አናሊሲስ ይባላል ማለት ነው። ሁለተኛው የፋንዳሜንታል አናሊሲስ ደግሞ ኳንቲቴቲቭ የሚባል ሲሆን በዚህ ስር ደግሞ በብዛት የሚታዩት የፋይናንሻል ሪፖርቶች እንዲሁ በየኳርተሩ የሚወጡ የካምፓኒው የኤርኒንግ ሪፖርቶችን አይተን ሪፖርቶቹ ካምፓኒው በጣም ትርፋማ እንደሆነ የሚያሳዩ ከሆኑ የዚህ ካምፓኒ ሼር ዋጋ ሊጨምር ይችላል የሚለውን ፕሪዲክት ከነዚህ ሪፖርቶች ላይ ስንወስድ ማለት ነው። ለዚህ ለኳንቲታቲቭ ፋንዳሜንታል አናሊሲስ ደግሞ ጥሩ ምሳሌ ሊሆነን የሚችለው ባለፈው ሰምታችሁ እንደሆነ ኤለን መስክን በአንድ ቀን ብቻ በሀብት በልጦት የዓለማችን ቁጥር 1 ሀብታም ሆኖ ያደረው የኦራክል ሲኢኦ ነው። የዛን ቀን ምንድነው የተፈጠረው? የኦራክል ካምፓኒ የኳርተርሊ ኤርኒንግ ሪፖርቱን ያወጣል። በዛ ሪፖርት ላይ ለዛ ካምፓኒ በጣም ብዙ ፖዚቲቭ ነገሮች እንዳሉና የተለያዩ ውሎች እንደተፈራረመ እንደዚሁም በጣም ብዙ ገንዘብ እንዳተረፈ የሚያሳይ ሪፖርት ነበረ። ያ ሪፖርት ከወጣ በኋላ የኦራክል የካምፓኒ ሼር በጣም በመጨመሩ የዛ ካምፓኒ ሼር ደግሞ 40% በዚህ በሲኢኦ የተያዘ ስለነበረ የዚህ ሲኢኦ ሀብት በአንድ ቀን ብቻ የኤለን መስክን ሀብት በመብለጥ የዓለማችን ቁጥር 1 ሀብታም ሆኖ ነበር። ለዚህ ሼር መጨመር ትልቁ ሚና የተጫወተው የወጣው የኳርተርሊ ኤርኒንግ ሪፖርት ነው ማለት ነው። እነዚህን ሪፖርቶች እያዩ የአንድ ካምፓኒ ሼር ዋጋ ይጨምራል ወይንም ይቀንሳል የሚለውን ስንገምት ወይንም ስንረዳ ይሄ የኳንቲታቲቭ
ፈንዳሜንታል አናላይሲስ ሊባል ይችላል ማለት ነው። ሌላው ሶስተኛና ወሳኙ የኢኮኖሚክ ወይንም የማክሮ ፈንዳሜንታል አናላይሲስ ሲሆን ይሄንን ሶስተኛ ካታጎሪ ብሎ መክፈል ትንሽ አስቸጋሪ ሊሆን ይችላል። ምክንያቱም ይሄ በጣም ብሮድ ስለሆነ ሁሉንም በውስጡ ሊያካትት ይችላል። የማክሮ ፈንዳሜንታል አናላይሲስ ብለን ምን እንደሚመስል እንይ። በዚህ በማክሮ ወይንም በኢኮኖሚክ ፈንዳሜንታል አናላይሲስ ስር የምናገኛቸው የጂዲፒ ግሮዝ፣ የኢንፍሌሽን ሬት፣ እንደዚሁም ኢምፕሎይመንት እና አንኢምፕሎይመንት ሬት፣ ኢንተረስት ሬት፣ እንደዚሁም ግሎባል ትሬድ እና ፖለቲክስን ጠቅልሎ የሚይዝ ሲሆን ከዚህ ውስጥ ትኩረት ሰጥተን የምናየው የኢንተረስት ሬት ሲሆን በተለይ የአሜሪካውን በፌድ የሚወሰነው የፌዴራል ፈንድ ሬት ምን ያህል አስተዋጽኦና ተጽዕኖ ይኖረዋል በማርኬቱ ላይ የሚለውን አብረን እናያለን። ምክንያቱም ይሄ ኢንተረስት ሬት ሲወሰን ከላይ ያሉትን እንደ አንኢምፕሎይመንት እና ኢምፕሎይመንት ሬት እንደ ኢንፍሌሽን ያሉ የጂዲፒ ግሮዞችንም ከግምት አስገብቶ ስለሆነ የሚወሰነው ይህ የኢንተረስት ሬት ማርኬቱ ላይ ምን ያህል ተጽዕኖ ይኖረዋል፣ እንዴት ነው ፕሪዲክት ማድረግ የምንችለው፣ እንደዚሁም ይህን ኢንተረስት ሬት እንዴት መረዳት እንችላለን የሚለውን እናያለን። ለምሳሌ የፌድ ሬት የሚወስነውን ኮሚቴ ቼር የሆነው ግለሰብ ወይንም ፖል ባለፈው በአንድ ሲምፖዚየም ላይ ተገኝቶ ንግግር ያደርጋል። ከዛ ያንን ንግግር እያደረገ ኦልሞስት ንግግሩን ሳይጨርስ ነው ማርኬቱ ሪያክት ማድረግ የጀመረው። ለምሳሌ ብናይ በተናገረ በደቂቃዎች ውስጥ አንድ ቢትኮይን ከ112,000 ወደ 115,000 ገብቷል። እንደዚሁም ኢተሪየም ከ4200 ወደ 4600፣ እንደዚሁም አዳ ከ0.8 ወደ 0.9፣ ኤክስአርፒ ከ2.7 ወደ 3.1፣ እንደዚሁም ዩሮ በዩኤስዲ ወርቅ አብዛኞቹ የዩኤስዲ ፔር ያላቸው ማርኬቶች በጣም ሪያክት አድርገው ነበር። ታዲያ ይሄ ሰውዬ ምን ቢናገር ነው ማርኬቱ በዚህ ልክ ሪያክት ያደረገው? እንደዚሁም ይሄ ሰውዬ ምን ሲናገር ነው እኛ ሎንግ መግባት ያለብን፣ ምንስ ሲናገር ነው ሾርት መግባት ያለብን የሚለውን በአጠቃላይ የፌድ ሬትን አስመልክቶ ማርኬቱ እንዴት ሪያክት ሊያደርግ እንደሚችል አጠቃላይ የፌድ ሬት ምንድነው የሚለውን ወደ ማየት እንቀጥል። እሺ መጀመሪያ ፌድ ሬት ማለት ምን ማለት ነው የሚለውን እንይ። ፌድ ሬት ማለት ወይንም በሙሉ ስሙ ፌደራል ፈንዲንግ ሬት ማለት ነው። ይሄ ሬት ማለት ባንኮች እርስ በርሳቸው በ24 ሰዓት ውስጥ ብድር ሲበዳደሩ የሚከፍሉት የወለድ መጠን ማለት ነው። ታዲያ ይሄ የፌድ ሬት አንድ ስፔሲፊክ የሆነ ሬት ሳይሆን ሬንጅ ነው። ለምሳሌ ከ4% እስከ 4.25% ሊባል ይችላል። እንደዚሁ ከ4.25% እስከ 4.5 ሊባል ይችላል። ስለዚህ ይሄ ፌድ ሬት ማለት ይሄንን ፌድ ሬት የሚወስነው ኮሚቴ ባንኮች እርስ በርስ ሲበዳደሩ ኢንተረስት ሬት መሆን አለበት ብሎ የሚያስበው በዚህ ሬንጅ ውስጥ ብቻ ነው ማለት ነው። ለምሳሌ ፌድ ሬት ከ4.25 እስከ 4.5 ብሎ ነው ካወጣ ባንኮች እርስ በርስ ሲበዳደሩ ኢንተረስት ሬታቸው ከዚህ ከ4.25 እስከ 4.5 እንዲሆን ይፈልጋል ማለት ነው። ታዲያ ይህ ስቶክ ማርኬቱ ላይ እንዴት ተጽዕኖ ሊኖረው ይችላል የሚለውን እንይ። ለምሳሌ አንድ የመኪና ካምፓኒ ቢኖር ይሄ የመኪና ካምፓኒ ብድር ማግኘት ቢፈልግ ለመበደር በጣም ብዙ ኢንተረስት ይጠየቃል፣ ብድር ይወደድበታል ማለት ነው። ወይንም ደግሞ ያመረታቸው መኪናዎች አውጥቶ ልሽጥ ቢል ተጠቃሚዎች መኪና ለመግዛት ብድር ሊበደሩ ወደ ባንክ ሲሄዱ ለመኪና መበደር የሚጠይቁት ዶላር ላይ እንዲሁ ወለዱ ከፍ ይልባቸዋል ማለት ነው። ይህም ወለዱ በጣም ከፍ ማለቱ መኪና ለመግዛት ያላቸውን ፍላጎት ሊቀንሰው ይችላል። በጥቅሉ ስናየው ደግሞ ይህንን የወለድ ከፍ ማለት ፍራቻ ብዙ ሰዎች መኪና ላይገዙ ይችላሉ ማለት ነው። ይሄ ደግሞ ካምፓኒው በጣም ብዙ መኪና እሸጣለሁ ብሎ አስቦ ከነበረ በጣም ብዙ መኪና እንዳይሸጥ ያደርገዋል ማለት ነው። ይሄ ደግሞ የካምፓኒው ትርፍ ላይ ኔጌቲቭ የሆነ ተጽዕኖ ይኖረዋል። ስለዚህ ካምፓኒው ትርፉ ቀነሰ ማለት ደግሞ በተዘዋዋሪ የካምፓኒው ስቶክ ዋጋም ሊወርድ ይችላል ማለት ነው። የፌድ ሬት ከፍ ማለት እንደዚህ በካምፓኒዎች ላይ ተጽዕኖ ሊኖረው ይችላል ማለት ነው። ሌላው በዶላር ላይ እና በፎሬክስ ማርኬቱ እንዲሁም በክሪፕቶ ማርኬት ላይ ያለው ተጽዕኖ ምንድነው ነው? በፎሬክስ ላይ የሚኖረው ተጽዕኖ የፌድ ሬት ከፍ አለ ማለት ዶላር ለማግኘት በጣም ውድ ሆነ ማለት ነው። ዶላርን ለማግኘት ወይንም ለመበደር ውድ ሆነ ማለት ደግሞ ዶላር እየጠነከረ ይመጣል ማለት ነው። ዶላር ጠነከረ ወይንም ዋጋው ጨመረ ማለት ደግሞ የትኛውም ዶላርን የያዙ የፎሬክስ ፔሮች ዋጋቸው ላይ ተጽዕኖ ይኖራል ማለት ነው። እነዚህ የፎሬክስ ፔሮች ዶላር ከታች ከሆነ ዋጋቸው በጣም እየቀነሰ ይሄዳል። እንዲሁ ዶላር ከላይ የሆነባቸው ፔሮች ደግሞ ዋጋቸው እየጨመረ ይሄዳል ማለት ነው። ጠቅለል አድርገን ስናየው የፌድ ሬት ጨመረ ማለት ቦሮዊንግ ኤክስፔንሲቭ ይሆናል ወይንም ዶላርን መበደር በጣም ውድ ይሆናል። እንደዚሁ ደግሞ ኢንቨስትመንት ሰዎች መኪና ላይ ኢንቨስት ሊያደርጉ ይችላሉ ወይንም ቤት ላይ ብቻ ኢንቨስትመንት እንዲሁ ይቀንሳል። ከዚሁ ጋር ተያይዞ ደግሞ የሀገሪቱ ኢኮኖሚም እንዲሁ ይቀዛቀዛል ማለት ነው።
ዶላር ደግሞ ይጠነክራል ማለት ነው። በተቃራኒው የፌድ ሬት ቀነሰ ማለት ደግሞ ቦሮዊንግ ቺፕ ይሆናል ወይንም በጣም በርካሽ ዶላርን አገኙ ማለት ደግሞ ስፔንዲንግ ወይንም ኢንቨስትመንት ይጨምራል ማለት ነው። እንደዚሁ የሀገሪቷ ኢኮኖሚም ይነቃቃል ወይንም እየጨመረ ይሄዳል። የስቶኮች ወይንም የካምፓኒዎች ሼር እንዲሁ ዋጋው እየጨመረ ይሄዳል። ዶላር ደግሞ ዋጋው እየተዳከመ ይሄዳል ማለት ነው። ታዲያ የፌድ ሬት በስቶክ ማርኬትም ሆነ በፎሬክስ ማርኬት ላይ ያለው ተጽዕኖ በዚህ መልኩ ማየት ከቻልን እንዴት ነው ይሄንን የፌድ ሬት መገመትና ከዛም መጠቀም የምንችለው የሚለውን እንይ። ይሄንን የፌድ ሬት ውሳኔ የሚያስተላልፈው ኮሚቴ የፌደራል ኦፕን ማርኬት ኮሚቴ ይባላል። ይሄ ኮሚቴ 22 ሜምበሮች ሲኖሩት እንደዚሁ 12 ደግሞ ድምጽ መስጠት የሚችሉ አባሎች አሉት ማለት ነው። በተሰበሰቡ ቁጥር በድምጽ ብልጫ የፌድ ሬት ይቀንስ ወይንስ ይጨምር እንዲሁ ደግሞ ባለበት ይቀጥል የሚለውን በድምጽ ብልጫ የሚወስኑ ይሆናል። ታዲያ ይህ ኮሚቴ ዓላማው ምንድነው? ምን ላይ ተመስርቶ ነው የፌድ ሬት ይጨምር ወይንስ ይቀንስ የሚለውን ውሳኔ የሚያስተላልፈው? የዚህ ኮሚቴ ታርጌት ሁለት ነው። አንደኛ በሀገሪቷ ውስጥ ያለውን ኢንፍሌሽን መቆጣጠር ወይንም ታርጌት ኢንፍሌሽን የሚሉት ኢንፍሌሽኑ 2% ላይ እንዲቆይ ማድረግ ነው። ሁለተኛው ዓላማው ደግሞ ማክሲመም ኢምፕሎይመንትን ማሳካት ነው። በተቻለ አቅም አሜሪካ ውስጥ በጣም ብዙ ሰው ስራ እንዲኖረው ማድረግ ወይንም መስራት የሚፈልግ ሰው ስራ አግኝቶ እንዲሰራ ማድረግ ነው። ይሄ የፌድ ሬት በኢንፍሌሽን ላይ ምን አይነት ተጽዕኖ ነው ያለው? ኢንፍሌሽኑን ለመቆጣጠር ሬቱን እንዴት ነው ማድረግ ያለባቸው? እንደዚሁ ደግሞ ኢምፕሎይመንት ሬት ወይንም አንኢምፕሎይመንት ሬት ላይ ተጽዕኖ ለማሳደር እንዴት ነው ፌድ ሬት ላይ ውሳኔ የሚያሳልፉት የሚለውን እንይ። አንደኛው በሀገሪቷ ላይ ኢንፍሌሽን ከፍ ብሏል፣ ኢንፍሌሽንን ወደ 2% ዝቅ ማድረግ አለብን ብለው ካሰቡ የሚያደርጉት ነገር የፌደራል ሬቱን መጨመር ነው። የፌድ ሬት ጨመረ ማለት እንዳልኳችሁ ቦሮዊንግ ወይንም ዶላርን ማግኘት በጣም ውድ ይሆናል፣ ኢንቨስትመንት ይቀንሳል፣ ኢኮኖሚው ይቀዛቀዛል፣ ኢንፍሌሽን ግን ይቀንሳል ማለት ነው ብለው ካሰቡ ደግሞ ሁሉም ሰው ስራ እንዲያገኝ በጣም ብዙ ስራ እንዲፈጠር የሚያደርጉት የፌድ ሬትን ዝቅ ማድረግ ነው። የፌድ ሬት ዝቅ አለ ማለት ቦሮዊንግ በጣም ቺፕ ይሆናል፣ ኢንቨስትመንት ይጨምራል፣ ካምፓኒዎች ብድር እየወሰዱ የተለያዩ ፋብሪካዎች ይከፍታሉ። እዛ ፋብሪካዎች ደግሞ በጣም ብዙ ሰራተኞችን ስለሚቀጥሩ በጣም ብዙ የስራ ዕድል ይፈጠራል፣ ኢምፕሎይመንት ሬቱም የተሻለ ይሆናል ማለት ነው። ይሄ ማለት ታዲያ አሁን የኢንፍሌሽን ሬቱ ከ2% በላይ ነው። ስለዚህ በቀጣይ ስብሰባ ፌድ ሬቱን ይጨምራል ብላችሁ 100% እርግጠኛ መሆን ትችላላችሁ ማለት አይደለም። የፌድ ሬት ሬቱን ጨመረ ማለት ኢንፍሌሽኑን ይቀንሰዋል፣ በተቃራኒ ግን ሁለተኛው ታርጌታቸው ላይ ሪስክ ይኖረዋል ማለት ነው። ያ ማለት ምንድነው? ኢምፕሎይመንት የፌድ ሬት ጨመረ ማለት እውነት ነው ኢንፍሌሽኑን ይቀንሰዋል፣ የኢምፕሎይመንት ሬቱን ግን እንዲሁ ስራ አጦች እንዲበዙ ሊያደርግ ይችላል። ስለዚህ ሁለቱን ሪስክ ባላንስ አድርገው መሄድ አለባቸው ማለት ነው። ብዙ ጊዜ ይሄ የፌድ ሬት ቼርማን በየመግለጫዎቹ ላይ ባላንስ ኦፍ ሪስክ የሚለው ይሄንን ሁለቱን ሜንሽን ለማድረግ ነው። ምክንያቱም ፌድ ሬቱን ከፍ ካደረጉ ኢንፍሌሽን ይቀንሳል፣ ስራ አጥ ግን ይበዛል። ሬቱን ዝቅ ካደረጉ ደግሞ ብዙ ሰው ስራ ያገኛል፣ እንደዚሁ ኢንፍሌሽኑ ግን እየጨመረ ሊሄድ ይችላል። ስለዚህ ሁለቱን ባላንስ ማድረግ አለባቸው። በየስብሰባዎቹ የዚህ ስብሰባ አባላት የሚናገሩትን ወይንም የፌድ ሬት ቼርማን የሆነው በየኢንተርቪው ላይም ሆነ በተለያየ ቦታ ንግግር ሲያደርግ የዚህ ሰውዬ ንግግር በጉጉት የሚጠበቀው የፌደራል ሬቱ ውሳኔ የትኛው ላይ ነው ፎከስ እያደረገ ያለው? ስራ አጡ ላይ ነው? ስራ ወደ ማብዛት ላይ ነው? ወይንስ ኢንፍሌሽንን ወደ መቆጣጠር ላይ ነው የሚለውን ሂንት ለማግኘት ነው ብዙ ሰው የዚህ ሰውዬ ንግግር በጉጉት የሚጠበቀው። ታዲያ በቀጣይ በሚኖሩ ስብሰባዎች ላይ የፌድ ሬት ይጨምራል ወይንስ ይቀንሳል የሚለውን ፕሪዲክት ለማድረግ መጀመሪያ ማድረግ ያለብን ነገር ዳታዎችን መመልከት ነው። ከዚህ ውስጥም የምንመለከተው ዳታ በዋነኝነት የኢንፍሌሽን ዳታ እንደዚሁም የኢምፕሎይመንት ዳታ፣ የጂዲፒ ግሮዝ የመሳሰሉትን የኢኮኖሚክ ዳታዎች በደንብ መመልከት ይኖርብናል ማለት ነው። እንዴት ኢንተርፕሬት እናደርጋለን ለሚለው ቅድም እንዳልነው ነው ማለት ነው። ለምሳሌ የሚወጡ የኢንፍሌሽን ዳታዎች ላይ ኢንፍሌሽን በጣም ከፍ እያለ መሆኑን ካስተዋልን በቀጣይ የፌድ ስብሰባ ላይ የፌድ ሬት ከፍ ሊል ይችላል የሚለውን ግምት መውሰድ እንችላለን። እንደዚሁ ደግሞ አንኢምፕሎይመንት ሬቱ በጣም ከፍ እያለ ነው የሚል ዳታ የሚያሳይ ከሆነ ደግሞ በቀጣይ ፌድ ሬት ሬቱን ዝቅ ሊያደርግ ይችላል የሚለውን መገንዘብ እንችላለን ማለት ነው። በሁለቱ ያለውን ባላንስ ግን ሳንረሳ ማለት ነው። የመጀመሪያው የሚወጡ ዳታዎችን መከታተል ነው። ሁለተኛው ደግሞ የነዚህን የፌድ ሬት ቼርማን የሆኑ ሰውዬ ንግግር መከታተል ነው። በዋነኝነት የምናየው ይሄ ሰውዬ ሲናገር ትኩረታቸው የትኛው ላይ ነው ያለው? ኢንፍሌሽኑን ዝቅ ማድረግ ነው ወይንስ ኢምፕሎይመንት ሬቱን መጨመር ላይ ነው የሚለውን አይተን
እነዚህ ሰዎች ትኩረታቸው ኢንፍሌሽኑ ላይ ከሆነ ኢንፍሌሽኑ በጣም እየጨመረ ነውና እዛ ላይ በጣም ትኩረት ካደረጉ ምናልባት በቀጣይ የፌድ ሬት ዝቅ ማለት ሊኖር ይችላል ማለት ነው። ግን ኢንፍሌሽኑን ችላ ብለውት በጣም አሜሪካ ውስጥ ብዙ ስራ አጥ እየበዛ ነው፣ የስራ ዕድል እየተፈጠረ አይደለም የሚለው ላይ ትኩረት ሰጥተው ንግግር የሚያደርጉ ከሆነ ደግሞ በቀጣይ የሬት ከት ሊኖር ይችላል ወይንም የፌድ ሬት ሊቀንስ ይችላል የሚለውን ግምት መውሰድ እንችላለን። ሌላው ሶስተኛው ደግሞ በደንብ ማየት የሚኖርብን የማርኬት ኤክስፔክቴሽን ነው። ለምሳሌ የሚወጡ ዳታዎች በቀጣይ የፌድ ሬት ከት እንደሚኖር የሚያሳዩ ከሆነ ለምሳሌ ማርኬቱ ኤክስፔክት የሚያደርገው የፌድ ሬት ከት ይኖራል ብሎ ከሆነ ከ90% በላይ የፌድ ሬት ዝቅ ማለት ይኖራል ብሎ ከሆነ ማርኬቱ የሚያስበው የዕለት ሁለት የስብሰባው ዕለት ሬት ዝቅ ማለቱን አናውንስ ቢያደርጉ ምናልባት በተጠበቀው መንገድ ላይሄድ ይችላል የማርኬቱ ሪስፖንስ። ስለዚህ እንዲህ አይነት ሁኔታዎችን ደግሞ ቀድሞ ለመረዳት ማወቅ ያለብን ኮንሰፕት ፕራይስድ ኢን የሚባለውን ኮንሰፕት በደንብ መረዳት ይኖርብናል ማለት ነው። የፌድ ሬት ፕሪዲክት ለማድረግ ዳታዎችን መመልከት በጣም ወሳኝ ነው ብለናል። ይሄንን ዳታ የት እናገኛለን ለሚለው forexfactory.com ላይ ኦልሞስት ሁሉንም የሚወጡ ዳታዎችን እዛ ማግኘት እንችላለን። በተለይ ደግሞ የፌድ ሬትን በተመለከተ መግለጫዎችን ላይቭ ለመከታተል እንዲሁም የሚለቀቁ ዳታዎችን ለመመልከት ከፈለጋችሁ የራሳቸው ዌብሳይት ላይ federalreserve.gov ላይ ገብታችሁ ማየት ትችላላችሁ። እሺ ሌላው ፕራይስድ ኢን ማለት ምን ማለት ነው የሚለውን እንዴ ለምሳሌ አሁን ላይ የሚወጡ ዳታዎች እንዳለ በቀጣይ ስብሰባ የፌድ ሬት ዝቅ ሊል ይችላል የሚል የሚያመለክቱ ከሆነ ማርኬት ላይ ኦልሞስት ሁሉም ሰው በቀጣይ ስብሰባ የሬት ከት ሊኖር ይችላል ብሎ ከወሰነ አሁን ላይ ሪያክት ያደርጋል ማርኬቱ ላይ። ስለዚህ ከስብሰባቸው በኋላ ሬት ከቱን አናውንስ ሲያደርጉ ማርኬት ላይ ይፈጠር የሚገባው ተጽዕኖ ገና ስብሰባቸው ሳይደርስ ሳምንትና 15 ቀን ቀደም ብሎ ማርኬቱ ላይ ሪያክት ሊያደርግ ይችላል ማለት ነው። ለምሳሌ ባለፈው እንዳያችሁት ማርኬት ሬት ከት ከመኖሩ ከ15 ቀን በፊት ማርኬት ኤክስፔክቴሽኑን ብታዩት ኦልሞስት 90% ማርኬት ላይ ያለ ሰው በቀጣይ የፌድ ሬት ከት እንደሚኖር ወስኖ ነበር። ሬት ከት ማድረጋቸውን አናውንስ ሲያደርጉ ማርኬቱ ሪያክት ሊያደርግ በሚገባው መንገድ ሳይሆን በተቃራኒ መንገድ ነው ሪያክት ያደርገው። ይሄ ደግሞ የሆነው ለምንድነው? ከሳምንትና ከ15 ቀን በፊት ይሄ ሬት ከት የመኖሩ ዜና ፕራይስድ ኢን ስለሆነ ነው። ይሄ ማለት ማርኬቱ ሊጨምር የሚገባው ልክ አናውንስ ሲያደርጉ ሊሆን ይችላል። ግን አብዛኛው ሰው ሬት ከት እንደሚኖር ከ15 ቀን በፊት ቀድሞ ስላወቀ ከ15 ቀን በፊት ነው ማርኬቱ ላይ ፓርቲሲፔት ያደረገው። እንደዚሁም ማርኬቱ ላይ የጨመረው ያኔ ነው። ልክ ሬት ከት አናውንስ ከተደረገ በኋላ ግን በተቃራኒው ሊቀንስ ይችላል ማለት ነው። ስለዚህ የፌደራል ሬት ጋር በተያያዘ የፌደራል ሬት ዝቅ ይላል ወይንስ ከፍ ይላል የሚለውን አናውንስ ከመደረጉ ጋር ተያይዞ ወደ ማርኬት ገብታችሁ ፖዚሽን ከመክፈታችሁ በፊት መጀመሪያ ማወቅ ያለባችሁ የፌድ ሬት ከት ይኖራል ወይንስ አይኖርም የሚለውን ለማየት መጀመሪያ ዳታዎችን መመልከት። እነዚህን ዳታዎች ለመመልከት የforexfactory.com ላይ ገብታችሁ ማየት ትችላላችሁ። ከዛ ግን ማርኬት ኤክስፔክት አድርጎታል ወይንም ፕራይስድ ኢን ሆኗል ወይንስ አልሆነም የሚለውን ደግሞ የሲኤምኢ ግሩፕ ዌብሳይት ላይ ገብታችሁ ቼክ ማድረግ አለባችሁ። እዛ ላይ ከ90% በላይ ሬት ከት ይኖራል ተብሎ እየተጠበቀ ከሆነ ሬት ከት የመኖሩ ዜና ፕራይስድ ኢን ሆኗል ማለት ነው። ስለዚህ በዚህ ሰዓት ሬት ከት ይኖራል ብላችሁ አስባችሁ ወደ ማርኬት መግባት አይኖርባችሁም ማለት ነው። ለምሳሌ በቀጣይ የሚኖራቸው ስብሰባ ላይ አብዛኛው ሰው ሬት ከት ይኖራል ተብሎ እየጠበቀ ነው ያለው። ይሄ በፐርሰንት ምን ያህሉ ሬት ከት ይኖራል ብሎ እየጠበቀ ነው ብለን የማርኬት ኤክስፔክቴሽኑን እዚህ ጋር ገብተን ለማየት ስንሞክር እንደምታዩት ኦልሞስት ከ80% በላይ ወደ 90% የተጠጋ ነው ሬት ከት አለ ብሎ እያሰበ ነው። ስለዚህ ይሄ ዜና ፕራይስድ ኢን የመሆን እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ ሬት ከት አለ ብላችሁ ብቻ ወደ ማርኬት መግባት አይኖርባችሁ። ለዛሬ ያስኩት ይሄንን ይመስላል። ጥያቄ ወይንም ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። አዲስ የመጣችሁ ከሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። እንዲሁም ቪዲዮውን ከወደዳችሁት ላይክ ማድረግ ይቻላል። በቀጣይ ቪዲዮ አገኛችኋለሁ። ሰላም ሁኑልኝ። ቻው።